ሰላም እንዴት ናችሁ በዛሬው ውይይታችን ላይ ትራንዛክሽን ኢን አካውንቲንግ የሚለውን የምናይ ይሆናል በአካውንቲንግ ውስጥ ያሉ ትራንዛክሽን ምንድነው ከሚለው አንስቶ የትራንዛክሽን አይነቶችን እንደዚሁም ደግሞ ትራንዛክሽን ለመባል ምንድነው ማሟላት ያለበት የሚለውንም በዝርዝር የምናይ ይሆናል ማለት ነው በመጀመሪያ ትራንዛክሽን ምንድነው የሚለውን ስናይ ትራንዛክሽን ሲባል እንግዲህ ግብይት ማለት ነው ወደ አማርኛ ስንተረጉሙ ግብይት ማለት ነው ትራንዛክሽን ማለት ትራንዛክሽን is a monetary event ይላል monetary event ነው ወይም ደግሞ የገንዘብ እንቅስቃሴ የገንዘብ ክስተት ማለት ነው or activity እንቅስቃሴ ነው የገንዘብ እንቅስቃሴ that impact company's financial record የካምፓኒው ፋይናንሻል ሪከርድ ወይም ደግሞ የሂሳብ መዝገብ የሚነካ ኢምፓክት የሚያደርግ የገንዘብ እንቅስቃሴ ወይም ደግሞ የገንዘብ ክስተት ምን ብለን እንጠራዋለን ትራንዛክሽን ብለን እንጠራዋለን ማለት ነው ትራንዛክሽን ቢዝነስ ላይ የካምፓኒውን ፋይናንሻል ስቴትመንት አፌክት ያደርጋሉ የካምፓኒው ፋይናንሻል ስቴትመንት ማለት የካምፓኒውን የሂሳብ መግለጫ አፌክት ያደርጋሉ any exchange of money is an accounting in any exchange of money is an accounting transaction ማንኛውም የገንዘብ ልውውጥ በአካውንቲንግ ትራንዛክሽን ብለን እንጠራዋለን ማንኛውም ትራንዛክሽን ደግሞ ኤሌክትሮኒካሊ ሊሆን ይችላል ማኑዋሊ ሊሆን ይችላል ፋይናንሻል ስቴትመንታችንን ለማዘጋጀት መመዝገብ አለበት ሪከርድ መደረግ አለበት ማኑዋሊ ስንል በወረቀት በአጀንዳ በተለያዩ የመጻፊያ መሳሪያዎች ተጠቅመን እንጽፈዋለን ወይም ደግሞ ኤሌክትሮኒካሊ በአሁኑ ዘመን ማኑዋሊ ስለቀረ ኤሌክትሮኒካሊ አካውንቲንግ ሶፍትዌሮች ላይ ሪከርድ እናደርጋለን ማለት ነው ይሄን ትራንዛክሽን ስለዚህ ሪከርድ ይደረጋል ነው ትራንዛክሽን ሪከርድ መደረግ አለበት ሌላው ከዚህ ጋር ታይዞ የምናየው ትራንዛክሽን ውስጥ የዴቢት እና ክሬዲት አለ ትራንዛክሽንን መመዝገብ ከፈለግን ወይም ደግሞ ምን የሚመዘገብ ትራንዛክሽን ካለ ምንድነው ማድረግ ያለብን የዴቢት እና ክሬዲት ህጎችን በደንብ ጠንቅቀን ካወቅን በኋላ ነው መመዝገብ የምንችለው ዴቢት እና ክሬዲት ሁሌም እንኳን ናቸው አይበላለጡም ተማሳይ ናቸው ማለት ዴቢት 100,000 ከሆነ ክሬዲቱ 100,000 እኩል መሆን አለበት ማለት ነው የዴቢት እና ክሬዲት እንደ ቢራቢሮ ሁለት ክንፎች ናቸው ይባላል የቢራቢሮ አንድ ክንፏ ከተመታ ወይም ደግሞ ከተጎዳ መብረር አችልም ስለዚህ ትራንዛክሽኑም ትክክል አይሆንም ማለት ነው ሁለቱ ትራንዛክሽኑ የዴቢት እና ክሬዲቱ እኩል ካልሆነ ትክክል አይደለም የተሳሳተ ነገር አለ ማለት ነው both debit and credit are latin words የላቲን ቃላቶች ናቸው እንግሊዘኛ አይደሉም የላቲን ቃላቶች ናቸው every transaction of debit and credit balance debit እና credit balance አለው debit እና credit ደግሞ እኩል መሆን አለበት ማለት ነው debit የሚለው ቃል ደበረ ከሚለው የላቲን ቃል የመጣ ሲሆን ትርጉሙም to owe ማለት ነው ወዳ ውስጥ መግባት ወይም ደግሞ የሆነን ዕቃ በአደራ መልኩ መውሰድ ወይም ብድር መውሰድ እንደማለት ነው to owe ማለት ክሬዲት የሚለው ቃል ደግሞ ክረደረ ወይም ደግሞ CREDRE ከሚለው የላቲን ቃል የመጣ ሲሆን to interest ማለት ነው የሆነን አካል አምነን ገንዘባችንን በአደራ መልኩ ሱጋ ማስቀመጥ እንደማለት ነው ትርጓሜው ይሄም ደግሞ asset is equal to liability plus capital ወይም የድርጅቱ ጠቅላላ ሀብት እዳውና ካፒታሉ ሲደመር እኩል ነው ከሚለው የአካውንቲንግ መሰረታዊ የሆነ ፎርሙላ የመጣ ሲሆን ሁለቱም በዝርዝር በመናይበት ሰዓት እዚህ ጋር ኤግዛምፕል አለ BFD PLC የሚባል ፕራይቬት ሊሚትድ ካምፓኒ ማለት ነው በሁለት ሼርሆልደሮች ኢስታብሊሽድ ሆኗል አማንና አሚን ይባላሉ ሁለት ሼርሆልደሮች ናቸው contributed 50,000 ብር in cash and 50,000 ብር in cash ይላል በካሽ 50 ሺህ አዋጥተዋል each ማለት ነው ያንዳንዳቸው ቶታሊ 100,000 ብር ነው ያዋጡት እናም ደግሞ በተጨማሪ ከባንክ 50,000 ብር በብድር መልኩ ወስደዋል 100,000 ብር ስላልበቃቸው ከባንክ በብድር መልኩ 100,000 ብር ወስደዋል ስለዚህ እን ሪከርድ ስናደርገው ካሻችን 150,000 ብር ዴቢት ላይ ይሆናል እንደዚሁም ደግሞ ሊያቢሊቲ እና ካፒታል ያንዳንዳቸው ሊያቢሊቲ 50,000 ካፒታል ደግሞ 100,000 ብር ሸሎዶሮቹ አማንና አሚን ያዋጡት 100,000 ብር ክሬዲት ላይ ይመዘገባሉ ማለት ነው አሁን ዴቢቱ ካሽ ነው 150,000 ነው ክሬዲት ላይ ያለው ደግሞ ሊያቢሊቲ እና ካፒታል ሁለቱ ሲመዘገቡ 150,000 ይሆናሉ ስንደምራቸው ስለዚህ asset is equal to liability plus capital የሚለውን ፎርሙላ ሰጥቶናል ማለት ነው አሴታችን ካሽ ነው 150,000 ነው ሊያቢሊቲ እና ካፒታል ደግሞ ተደምረው 150,000 ይመጣሉ ስለዚህ ሁለቱ እኩል ሆኗል ማለት ነው ስለዚህ እኩል ሆኗል ዴቢት እና ክሬዲት እኩል መሆን አለበት እንደዚሁም ደግሞ የዴቢት ትርጓሜው to owe ማለት ነው እንደዚሁም ክሬዲት ማለት ደግሞ to interest ማለት ነው ከሚለው ትርጓሜ ጋር እንዴት ነው የሚገናኘው የሚለውን እኔ
ደቢት ማለት እንግዲህ ቅድም ትርጓሜውን ስናይ ምን ብለናል ደቢት ማለት ኦው ማለት ነው ወዳ ውስጥ መግባት ወይም ደግሞ የአንድን አካል ወይም የአንድን ግለሰብ ሊሆን ይችላል ድርጅት ገንዘብ በአደራ መልኩ ወስዶ ማስተዳደር እንደማለት ነው በአደራ መልኩ መውሰድ ወይም ብድር ውስጥ መግባት ማለት ነው ኦው የሚል ትርጓሜ ይኖረዋል ስላልን ይሄኛው ካሹ በአደራ መልኩ ከማን የተወሰደ ነው ከባንክና ከሸርሆልደሮቹ ጋር የተወሰደ ገንዘብ ነው ካሹ ማለት ነው ለድርጅቱ እንደዚሁም ደግሞ ክሬዲት ማለት ቱ ኢንትረስት ማለት ነው የሆነን ገንዘብ ለሆነ አካል በአደራ መልኩ መስጠት እንዳስተዳድር ኃላፊነቱን ማስተላለፍ እንደማለት ነው ስለዚህ ሊያቢሊቲው ከማን መጣ ከባንኩ ምን አረገ ለድርጅቱ ምን አረገው በአደራ መልኩ እንዲያስተዳድር 50,000 ብር ሰጠው የሆነ ሰዓት ላይ ምን ማረግ አለበት ድርጅቱ ይሄንን ገንዘብ ከነወለዱ ሪፔ ማረግ አለበት ለባንኩ መክፈል ይጠበቅበታል ማለት ነው እንደዚሁ ካፒታል ደግሞ የድርጅቱ ባለቤቶች አማንና አሚን ለድርጅቱ ምን አረጉት በካፒታል መልኩ ሰጡት ስለዚህ አመቱ መጨረሻ ላይ ትርፍ ካለ የትርፍ ድርሻቸውን ምን ያረጋሉ ይወስዳሉ ማለት ነው ስለዚህ በአደራ መልኩ ለማን ሰጡት ለድርጅቱ ሰጡት ድርጅቱ ደግሞ ምንድነው ተቀባይ ነው ምን ተቀባይ አደራ ተቀባይ ማለት ነው ወዳለበት ድርጅቱ ሸርሆልደሮቹ ደግሞ ገንዘብ አላቸው ለማን ለድርጅቱ በአደራ ይሰጡት 100,000 ብር እንደዚሁም ባንኩም ደግሞ ምን አለው ድርጅቱ ላይ በአደራ መልኩ ወይም ደግሞ በኃላፊነት ለድርጅቱ የሰጠው ገንዘብ አለ ስንት ብር 50,000 ብር በብድር መልኩ ሰጥቶታል ማለት ነው ስለዚህ ይሄንን ከተረዳን የአካውንቲንግ ትራንዛክሽን እንዴት ነው የሚመዘገበው የሚለው ኖሃው ይኖረናል ማለት ነው እንዴት ይመዘገባል የሚለው ዕውቀት ይኖረናል ከዚህ ላይ ነው እንግዲህ የሌሎቹ ትራንዛክሽኖች ከዚህ ላይ ነው ተቀድተው ወይም ደግሞ ተወስደው የሚመዘገቡት ማለት ነው ስለዚህ የደቢትና ክሬዲት በአጭሩ ትርጓሜ ይሄን ይመስላል ሌላው ታይፕ ኦፍ ትራንዛክሽን ነው የትራንዛክሽን አይነቶችን በመናይበት ሰዓት ሴልስ ነው የመጀመሪያው የትራንዛክሽን አይነት ሽያጭ ምንለው ማለት ነው ሴልስ ማለት a sale of goods or services to customer ለደንበኞቻችን አገልግሎትና ዕቃ በመንሸጥበት ሰዓት ምን ይባላል ሴልስ ትራንዛክሽን ብለን እንጠራዋለን ይሄ ሴልስ ትራንዛክሽን በካሽ ከሆነ ሽያጩ የተከናወነው ካሻችን ይጨምራል ለምን ስንሸጥ ካሽ ስለምንቀበል ከደንበኛችን ረቨኒዋችን ወይም ደግሞ ሴልስ ረቨኒው ብለን የምንጠራው ደግሞ ከፍ ይላል ማለት ነው ስለዚህ ሁለት ትራንዛክሽኖችን ይነካል አንደኛው ካሽን ከፍ ያደርጋል ሴልሳችን ኦር ረቨኒዋችን እንደዚሁ ከፍ ይላል ማለት ነው ነገር ግን ይሄንን ሴልስን በክሬዲት ከሸጥን ደግሞ በክሬዲት በዱቤ ማለት በዱቤ ሸጣን ከሆነ ደግሞ አካውንት ሪሲቬብል ወይም ደግሞ ተሰብሳቢ ሂሳባችን ይጨምራል እንደዚሁም ሴልሳችን እንደዚሁ የሚጨምር ይሆናል ማለት ነው የመጀመሪያው ሴልስ ትራንዛክሽን ይሄ ነው ሌላው ፐርቼዝ ትራንዛክሽን ብለን ነው የምንጠራው ፐርቼዝ ትራንዛክሽን ማለት ኢንቨንተሪ ኦር ሰፕላይስ መግዛት ማለት ነው መግዛት ከአቅራቢዎቻችን መግዛት ምንድነው ምንገዛው ኢንቨንተሪ ኦር ደግሞ ሰፕላይ አላቂቃዎችን ነው ምንገዛው ኢንቨንተሪ ማለት ለሽያጭ የሚውል ዕቃ ማለት ነው ምን ያደርጋል በመንገዛበት ሰዓት ካሻችን ይቀንሳል ካሻችን እንዲቀንስ ያደርጋል ለምን ካሽ አውጥተን ስለምንገዛ ማለት ነው ኦር አሴታችን እንዲቀንስ ያደርጋል ኢንቨንተሪያችን ደግሞ ምን ይሆናል ከፍ ይላል ማለት ኢንቨንተሪያችን ይጨምራል ሌላው ፐርቼዝ በዱቤ የገዛን ከሆነ ደግሞ ግዢው በዱቤ የተገዛ ከሆነ የተከናወነ ከሆነ ካሽ ስላላወጣን ካሻችን አይቀንስም ተከፋይ ሂሳብ ነው የሚኖር ተከፋይ ሂሳባችን ይጨምራል እንደዚሁም ደግሞ ኢንቨንተሪያችንም በዛው ልክ የሚጨምር ይሆናል ማለት ነው ሊያቢሊቲያችን ነው የሚጨምረው ፐርቼዙ ኦን አካውንት ኦር ደግሞ በክሬዲት ሆነ ማለት ሌላው ፔመንት ትራንዛክሽን ብለን ነው የምንጠራው ፔመንት ትራንዛክሽን ማለት payments to suppliers or employers decreasing ካሻችንን ይቀንሰዋል payment to supplier ማለት ሴትልመንት ማለት ነው በዱቤ ግዢ ፈጽመን ከነበረ ያን በዱቤ የገዛነውን ዕቃ ሴትል ማድረግ አለብን መክፈል አለብን ክፍያውን መስጠት ስላለብን ስንከፍል ምን ይሆናል ካሻችን ይቀንሳል ማለት ነው እንደዚሁም በተጨማሪ ለኤምፕሎይዎቻችን ወይም ደግሞ ለሰራተኞቻችን ክፍያ ምን ከፍል ከሆነ ደሞዛቸውን ምን ከፍል ከሆነ ካሻችን ይቀንሳል ማለት ነው ይሄ ፔመንት ትራንዛክሽን ብለን እንጠራዋለን እንደዚሁም ደግሞ ሪሲት ትራንዛክሽን ብለን የምንጠራው ሪሲቪንግ ፔመንት ፍሮም ከስተመር ከከስተመሮቻችን ክፍያ የምንቀበል ከሆነ ኮሌክሽን ብለን እንጠራዋለን ማለት ነው ኮሌክት እናደርጋለን ይሄም ማለት በዱቤ ሽያጭ ሸጠን ከነበረ ለሸጥነው ሽያጭ ኮሌክት ማድረግ አለብን ከደንበኞቻችን ገንዘቡ መሰብሰብ አለብን በዱቤ ሸጠንላቸው ከነበረ ማለት ነው እንደዚሁም ኢንቨስትመንት ብለን እንጠራዋለን ሌላው ኢንቨስትመንት እንደዚሁ ትራንዛክሽን ነው ኢንቨስቲንግ ኢን አሴት ላይ ወይም ደግሞ ንብረት ላይ ኢንቨስት ምናረግ ከሆነ ያ ኢንቨስት የሚባለው ኢንቨስትመንት ሲባል
ገንዘብ ሊያመጣ የሚችል ነገር ላይ ካሻችንን ማውጣት ወይም ደግሞ ገንዘባችንን ማውጣት ማለት ነው ምን ያረጋል ኢንክሪዚንግ አሴታችን ይጨምራል እንደዚሁም በዛ አሴት ላይ የምናገኘውም ገቢ ይጨምራል ማለት ነው ኢኩዊቲያችን እንደዚሁም ሊያቢሊቲያችን ይጨምራል ለምን ሊያቢሊቲ ሊጨምርበት የሚችልበት ምክንያት ምንድነው ያን ገንዘብ ተበድረን ገዝተነው ከሆነ ኢንቨስት ላይ ያረግነው አሴቱን ተበድረን ገዝተነው ከሆነ ሊያቢሊቲያችን ወይም እዳችን ይጨምራል ማለት ነው እንደዚሁም ኬ ካራክተሪስቲክስ ኦፍ ትራንዛክሽን የትራንዛክሽን ዋና ባህሪያቶች ምን ናቸው የሚለውን ሰናይ የመጀመሪያው ሞኔታሪ ነው በገንዘብ ሊገለጽ የሚችል መሆን አለበት the transaction has monetary value የሞኔታሪ value ወይም ደግሞ የገንዘብ value ሊኖረው ይገባል meaning it involves the exchange of money or it is equivalent የገንዘብ ልውውጥ ሊኖር ይገባል ማለት ነው ትራንዛክሽን ለማባር የገንዘብ ልውውጥ መኖር ግዴታ ነው ሌላ የትራንዛክሽን ባህሪ ሪከርድድ ነው መመዝገብ መቻል አለበት the transaction is documented ሆኖ በዶክመንት መልኩ ተዘጋጅቶ አካውንቲንግ ሲስተም ላይ መግባት አለበት አካውንቲንግ ሲስተም ላይ መግባት አለበት ስንል በአካውንቲንግ ሶፍትዌሮች ላይ መመዝገብ ይኖርበታል ማለት ነው ትራንዛክሽን ለማባል የማይመዘገብ ከሆነ ትራንዛክሽን አንለውም እንደዚሁም ደግሞ ሶስተኛው ባህሪው ኢምፓክት ኦን ፋይናንሻል ስቴትመንታችን ላይ ኢፌክት አለው the transaction affects the asset liability and equity at least ከነዚህ ከሶስቱ መሃል አፌክት ማድረግ ይጠበቅበታል ማለት ነው ኦፍ ዘ ቢዝነስ የቢዝነሱን አሴት ሊያቢሊቲ እና ኢኩዊቲ አፌክት ሊያረግ የሚችል መሆን አለበት ትራንዛክሽን ለማባል ማለት ነው ስለዚህ እነዚህን ሶስቱን መስፈርቶች ካላሟላ ትራንዛክሽን አይባልም ማለት ነው ኤኒ ጥያቄ ካለ ኮሜንት ላይ ጥያቄያችሁን ልታቀርቡልኝ ትችላላችሁ መልካም ቆይታ ይሁንላችሁ አመሰግናለሁ